ሰላም ሰላም እንዴት ናችሁ? እኔ ጎሳ ልግጀሪ ነኝ። ትላንትና በቱቶሪያል ቪዲዮ አንድ ቀለም አሳይቻችሁ ነበር። የአውሮፓ ቀለም የሲልኮ ትምህርት የሆነውን ፐርል የሚባል ቀለም አሳይቻችሁ ነበር። ዛሬ ደግሞ የማሳያችሁ ሌላ ቀለም ነው። ትላንትና ግን ያሳየኋችሁ ፐርል የሚባለው ቀለም ይሄንን ይመስላል። ይሄንን ቀለም አብረን ሰርተናል። ስለዚህ ቀለሞች የኢንፎርሜሽን ሰጥቻችኋለሁ ማለት ነው። ዛሬ ደግሞ ማሳያችሁ ሌላ ቀለም ነው። እንደዚሁ የቱርክ ቀለም የሆነ የሳንዲኮ ቀለም ነው ማስተዋወቃችሁ። ይሄን ቀለም በተለምዶ ሳፋሪ፣ ሻርኪ እንደዚሁም ደግሞ በሲልኮቶች ፓላስ ተብሎ ይታወቃል። በሳንዲኮ ምርት ደግሞ ሳንዲኮ አርት የሚባል የቀለም አይነት ነው። ይሄንን የቀለም አይነት ዛሬ አብረን የምንሰራ ይሆናል። ይሄንን ቪዲዮ ላይክ አድርጉት፣ ሼር አድርጉት፣ ፋቮራይት አድርጉት። እንደዚሁም ደግሞ ለምታውቁት ለቀለም ቀቢ ሼር አድርጉላቸው እነሱ ጋር እንዲደርስ ኮፒ ሊንክ እያደረጋችሁ ሐሳብና አስተያየት ካላችሁ እንድሰራላችሁ የምትፈልጉት የቀለም አይነት ካለ ደግሞ ኮሜንት ላይ ያስቀምጡልኝ። ሐሳባችሁንም ኮሜንት ላይ ያስቀምጡልኝ። ከዚህ በፊት በተለያዩ ቪዲዮዎች ሐሳባችሁን የሰጣችሁኝ ያበረታችሁኝ እንደዚሁም ደግሞ የተለያዩ ኮሜንቶችን የሰጣችሁኝ እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። እኔም ደግሞ ያውን ስራዬን ቀጥያለሁ ማለት ነው። ዛሬ እንግዲህ እዚህ ቦርድ ላይ የምንሰራው የሳንዲኮ ቀለም የሆነውን ሳንዲኮ አርት የሚባለውን ወይ ደግሞ በተለምዶ እናንተ ፓላስ፣ ሳፋሪ፣ ሻርኪ ብላችሁ የምታውቁትን የቀለም አይነት ነው ማለት ነው የምሰራላችሁ። ይሄንን የቀለም አይነት ለመስራት ግዴታ ግድግዳችን ማት የሆነ ቀለም መቀባት አለበት። ማትና ማይካ የሚባሉትን ቀለሞች ልዩነት በሌላ ጊዜ በሌላ ቪዲዮ ሰራላችኋለሁ። ይሄንን ነጭ ቀለም ስቀባ ያላሳየኋችሁ ኦሬዲ ያን ያክል ማሳየት አይጠበቅብኝም። ሁላችሁም የምታውቁት እና ግልጽ የሆነ ነገር ነው ብዬ ነው የዚህን ቀለም አቀባብ ወይ የኖርማል ቀለሙን አቀባብ ያላሳየኋችሁ ማለት ነው። ዛሬ እኔ የምሰራላቸው ወይ አብረን የምንሰራው በፋብሪካው ከለር በናቹራል ከለሩ ነው። ስለዚህ ናቹራል ከለሩ ደግሞ ልክ እንደ ፐርል አይነት ከለር ነው ማለት ነው ያለው። ሲልቨር ነው ወይንም ደግሞ በስፔሻል ቀለም ነጭ የሚባለው ማለት ነው። ስለዚህ ነጭን ለመስራት ባክግራውንዳችን ነጭ መሆን አለበት ማለት ነው። ነጭ ላይ ነው የምንሰራው። ነገር ግን ይሄንን ቀለም ወደምትፈልጉት የከለር አማራጭ መቀመም ትችላላችሁ። ቀመማችሁም ደግሞ መስራት ትችላላችሁ። ስለዚህ አሁን እኔ ይሄንን በሰማያዊ ከሆነ መስራት የምፈልገው ባክግራውንዴን ሰማያዊ አድርጌ ብሰራው ሞር የተሻለ ውበት ታገኛላችሁ ማለት ነው። ስራን ስትሰሩ እንደምትሰሩት ስራና እንደምትፈልጉት አገልግሎት አድርጋችሁ ነው መስራት ያለባችሁ። ነጭ ባክግራውንድ ላይ የፈለጋችሁትን ከለር መስራት ትችላላችሁ። ነገር ግን ሞር የተሻለ ውበት እንዲኖረው የምትፈልጉ ከሆነ የዲኮሩን ቀለም ፓላስም ይሁን ፐርል ማንኛውንም የዲኮር ቀለም በምትጠቀሙት የከለር አይነት እዚህ ጋር ባክግራውንዱን ብትቀቡት ሞር ቶሎ ቀለሙ ይዘጋላችኋል። የከለሩንም ውበት ቶሎ ታገኙታላችሁ። ከነገና ደግሞ የሚያምር ውበትም ደግሞ ይሰጣችኋል ማለት ነው። ነገር ግን ነጭ ቀለም ላይ አይሰራም እያልኳችሁ አይደለም። ዛሬ የምንሰራላችሁ እንግዲህ አብረን የምንሰራው የሳንዲኮ ቀለም ነው። በአጋጣሚ ባልዲዋ ጠፍታብኛለች። ከሳይት ላይ ነው ይሄንን ቀለም ያወጣሁት። ይሄንን ይመስላል እንግዲህ ንጣቱ። ስለዚህ እንደዚህ በነጩ ከለር ስለሆነ የምንሰራው የተጠቀምኩት ነጭ ባክግራውንድ ነው ማለት ነው። ይሄንን ቀለም ብዙ አይነት አሰራር ትሰሩታላችሁ። ዛሬ ግን የምሰራላችሁ ኤክስኤክስ የሆነ አሰራር ነው። በሌላ ጊዜ ዲያጎናል፣ ሆሪዞንታል እና ደግሞ ከላይ ወደ ታች የምንሰራው ይሆናል ማለት ነው። እስቲ አብረን እንየው። ይሄንን ስራ ስትሰሩ እኔ አሁን ሳምፕል ቦርድ ላይ ስለሆነ ትንሽ ብሩሽ ነው የተጠቀምኩት። እናንተ ግን ኦሪጂናል ብሩሾችን መጠቀም ትችላላችሁ ወይንም ደግሞ ትልልቅ ብሩሾችን መጠቀም ትችላላችሁ። እነዚህ ቀለሞች በሮለር አይቀቡም። እሺ የዲኮር ቀለሞች ናቸው። ውስጣቸው አሸዋ አለ። አሸዋ ስላለ ውስጣቸው አሸዋው ነው ቅርጽ የሚይዝልን። እንደዚህ ኤክስ ኤክስ ነው የምትቀቡት።
እንደዚህ ኤክስ አንድ እንደዚህ አንድ እንደዚህ አንድ እንደዚህ አንድ እንደዚህ ነው የምትቀቡት። ስትቀቡ ደግሞ ቀለሙ ሁሉም ቦታ መዳረሱን እርግጠኛ መሆን አለባችሁ። ዛሬ እኔ እየቀባው ያሳየኋችሁ ናቹራል ከለሩን ወይንም ደግሞ ነጩ ነው ማለት ነው። እናንተ ግን ይሄንን የቀለም አይነት ወደምትፈልጉት ከለር አማራጭ ልትቀመሙ ትችላላችሁ እና እንደዚሁም ደግሞ ሌላ አይነት ዲዛይን ልትጠቀሙ ትችላላችሁ። እኔ አሁን እየሰራሁት ያለሁት ኤክስ ወይንም ደግሞ የሆነ ፓተርን ነው ማሳያችሁ። ልክ እንደ ፐርል የመመሳሰል እንትን አለው። ይሄንን ቀለም ለተለያዩ ቦታዎች ልትጠቀሙ ትችላላችሁ። ከዚህ በፊት ቀለም ቀቢ የሆናችሁ ሰዎች በቀላሉ ልትሰሩት የምትችሉት የቀለም አይነት ነው። ምንም የሚከብድ ነገር የለውም። በጣም ቀላል ነገር ነው። በነገራችን ላይ አሁን ላይ የማሳያችሁ ቀለል ያሉ ቀለሞችን ነው እንዳይከብዳችሁ ማለት ነው። የተጠቀምኩትም ዲዛይን ቀለል ያለ ዲዛይን ነው፣ ቶሎ እንድትረዱት ማለት ነው። እናንተ አንዴ የቀለሙ ጸባይ ከገባችሁ በኋላ እንደፈለጋችሁ ልታዙት እንደፈለጋችሁ ልትሰሩበት ትችላላችሁ። ይሄንን ስራ ስትሰሩ ሁለት ብሩሽ ያስፈልጋችኋል። አንደኛው ብሩሽ እንደዚህ የምትቀቡበት ነው። ሁለተኛው ብሩሽ ደግሞ አሁን ይሄን የቀባችሁበትን ቅርጽ የምታወጡበት ነው ማለት ነው። አሸዋዎቹን ማለት ነው። አሸዋ ስላለው እዚህ ላይ አሸዋዎቹን በተን ታደርጓቸዋላችሁ። በጣም ቆንጆና የሚያምር የቀለም አይነት ነው። ይሄንን የቀለም አይነት ሲልኮቶች ጋር፣ አዶሊስ ጋር፣ ስኮቶ ዋርነሮች ጋር እንደዚሁም ደግሞ ሳንዲኮዎች ጋር ታገኙታላችሁ። ይሄንን በነጩ ከለር ግን የምታገኙት አዶሊስ ጋር፣ ሳንዲኮ ጋር እና ስኮት ዋርነሮች ጋር ነው። ሲልኮቶች ጋር ያለው ይሄኛው ቀለም ትንሽ ወደ ቬጅ ወደ ብሮክ ዋይት ከለር ያደላል ማለት ነው። በጣም ቀላል አሰራር ነው። አሁን እኔ እያሳያችሁ ያለሁት ያን ያክል የሚከብድ ነገር አይደለም። ለቤታችሁ እንደዚህ ሳምፕል ቦርድ እና እንደዚህ ሳምፕል ስታንዱን አዘጋጅታችሁ ራሳችሁን ማለማመድ ራሳችሁ ማሰልጠን ትችላላችሁ። ሞር ይሄ ቪዲዮ እንደ መነሻ ሐሳብ ከጠቀማችሁ ብዬ ነው። ፍርሃታችሁን እንዲያስወግድላችሁና ያለውን ኢንፎርሜሽን እንድታውቁት ማለት ነው። ይሄንን ቀለም አዶሊሶች ጋር ስትገዙት የሚሸጡላችሁ በካሬያችሁ መሰረት ነው። አዶሊስ ጋር እንደ ሌሎቹ ፋብሪካዎች በዋልዲ ቀለም አይሸጥም። የምታሰሩትን የካሬ ብዛት ይዛችሁ ሄዳችሁ በዛ ብዛት ልክ ነው ኦሬዲ ወይ በካሬ ልክ ነው። 100 ካሬ ከሆነ የምትፈልጉት ለ100 ካሬ የሚበቃ ቀለም አውጥተው ነው የሚሰጧችሁ እንጂ በዋልዲ አይሸጥም። ሳንዲኮዎች ጋር ግን እቺን ቀለም በ3 ኬጂ 5000 ብር ታገኙታላችሁ። ሲልኮቶች ጋር ደግሞ 5500 ብር አካባቢ ታገኙታላችሁ። እንደዚሁም ደግሞ አዶሊሶች ጋር በ3 ኬጂ ደግሞ እስከ 7000 ብር አካባቢ ታገኙታላችሁ። የአዶሊስ ቀለም በነገራችን ላይ በጥራት አንደኛ ነው። ኢትዮጵያ ውስጥ ካሉ ቀለሞች ውስጥ በጥራት ምንም አይነት ድርድር የማያውቅ የቀለም ፋብሪካ ነው እና የአዶሊስ ቀለሞችን ደግሞ እየሰራው አሳያችኋለሁኝ። አሁን ዛሬ ግን ያሳየኋችሁ በተለምዶ ፓላስ ወይ ሳፋሪ ወይ ደግሞ ሻርኪ ብላችሁ የምታውቁትን የቀለም አይነት ነው ማለት ነው። የተጠቀምኩት ብራንድ ደግሞ የሳንዲኮ ብራንድ ነው። ሳንዲኮ አርት የሚባለውን የቀለም አይነት ነው የተጠቀምነው። የሰራንላቸው ዲዛይን ደግሞ ኤክስኤክስ የሚባል ፓተርን ነው። ይሄ ፓተርን በስተመጨረሻ ላይ ስጨርሰው ልክ እንደ ፐርል ካርታ ሰርቶ የመቀመጥ እንትን ጸባይ ያለው ማለት ነው። በጣም ቆንጆ ቀለም ነው። ለተለያዩ ቦታዎች ላይ እየሰራ ነው እንገኛለን። እናንተም ደግሞ ልትሰሩት ትችላላችሁ። አሁን ይሄ የመጀመሪያ ዙር ስራዬን ጨርሻለሁ። የመጀመሪያ ዙር ስራ ተሰርቶ አልቋል። አሁን የምንሄደው ወደ ምንድነው?
ዲዛይኑን ወደ ማውጣት ወይ ደግሞ ወደ ፊኒሺንጉ ይሄንን ስራ ለመስራት ግዴታ ሁለት ብሩሽ ነው የሚያስፈልጋችሁ። እኔ አሁን እዚህ ጋር የተጠቀምኩትኝ ሳምፕል ቦርድ ላይ ስለሆነ አንድ አባን የተጠቀምኩት። ቅድም የቀባነው ኤክስኤክስ አይደል? አሁንም ኤክስኤክስ ነው የምናደርገው። ቅድም የቀባነው ኤክስኤክስ ነው፣ አሁንም የምናደርገው ኤክስኤክስ ነው። እንደዚህ በምታደርጉበት ጊዜ አሸዋዎቹ ይሰበሰባሉ። ይሄ ቀለም አሸዋማ ቀለም ነው። ኤክስኤክስ ነው የምታደርጉት። አቀባባቸውም ኤክስኤክስ ነው። እናንተም ደግሞ በስተመጨረሻ ላይ እንደዚህ ኤክስኤክስ እያደረጋችሁ ወደ አንድ ቦታ ላይ ተሰበስባችኋላችሁ ማለት ነው አሸዋዎቹ። ከዛ ቀለሙ ሲደርቅ በጣም የሚያምር ፓተርን ያለው በጣም ቆንጆ ቀለም ነው። እኔ ይሄንን ሳምፕል ስሰራው ቀለሙን በጥብጬዋለሁ፣ ውሃ አስገብቼበት ነው የሰራሁት። እናንተ ውሃ ሳታስገቡም መስራት ትችላላችሁ። ሞር በጣም ቴክስቸሩ ጉልት ብሎ እንዲታይ የምትፈልጉ ከሆነ ውሃ ሳታስገቡ ስሩት ማለት ነው። አሁን ግን እኔ የሰራሁት ውሃ አስገብቼበት ነው። በጣም ቀለል ያለ ቀጠን ያለ ቴክስቸር ነው ያለው። እንደዚህ ሲሆን ብዙ ካሬም ይሸፍንላቸዋል እና ደግሞ አሸዋዎቹ አይበዙባቸውም ማለት ነው። በነገራችን ላይ እነዚህን የዲኮር ቀለሞች እናንተ እንደፈለጋችሁ ማዘዝ እንደፈለጋችሁ መስራት ትችላላችሁ ማለት ነው። ዋና እዚህ ስራ ላይ ትልቁ ሚና የሚጫወተው የእናንተ ክሬቲቪቲ ነው። እናንተ ክሬቲቭ ከሆናችሁ ቀለሞቹን እንደፈለጋችሁ ማዘዝና የፈለጋችሁትን አይነት የፈጠራ ስራ ወይንም ደግሞ የፈለጋችሁትን አቀባብ ልትቀቡ ትችላላችሁ። አሁን ዛሬ ያሳየኋችሁ ሳንዲኮ አርት የሚባል የቀለም አይነት ነው ማለት ነው። ኤክስኤክስ አድርገን የሰራንላቸው። ንጹህ ብሩሽ ይፈልጋል፣ ትንሽ መድረቅ ይፈልጋል። አልደረቀም። ሲደርቅ በደንብ ሙሉ ለሙሉ ዲዛይኑን አውጥቼ የምጨርሰው ይሆናል ማለት ነው። በሌላ ቪዲዮ ደግሞ ይሄንን ቀለም ዲያጎናል፣ ሆሪዞንታል እና ከላይ ወደ ታች ቀብቼ ያሳያችኋለሁ ማለት ነው። ዛሬ ግን ያሳየኋችሁ ኤክስ ነው። በጣም ለአሰራር ቀላል ነው፣ የሚከብድ ነገር የለውም። በቤታችሁ መሞከር ትችላላችሁ። ወንዶችም ሴቶችም መስራት ትችላላችሁ። የሚያስፈልገው ነገር ይሄንን ስራ ለመስራት በዋነኝነት የሚያስፈልገው ተነሳሽነት፣ ፍላጎትና የግል ጥረት ነው። ከዛ በኋላ ትንሽ ገንዘብ ኢንቨስት ካደረጋችሁበት ራሳችሁን ብቁ ማታደርጉበት ምንም ምክንያት የለም። ይኸው እንግዲህ አሁን ለመጨረሻ ጊዜ እርጥበቱን እያደረኩለት ነው። አሸዋዎቹ ወደ አንድ ቦታ እንዲሰበሰቡ እያደረኳቸው። ትንሽ የአየር ንብረቱም እኔ አሁን ይሄን ቪዲዮ በምሰራበት ሰዓት ላይ ዝናባማ ስለሆነ የመድረቅ እድሉ ጠባብ ነው። በሌላ ቪዲዮ እና በሌላ ስራ የምንገናኝ ይሆናል። ይመቻችሁ።